ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ቃላት ማለት ነው። ባለ 3 ፊደላቶችን የአማርኛ ቃላት ሰባስቤ ነው ያመጣሁላችሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትህትና እየጋበዝኩኝ፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ ማለት ነው። ምክንያቱም ወሳኝ የሆነ የአማርኛ ትምህርት ስለሆነ አማርኛን ከመሰረቱ አንስቼ ፊደላትን፣ ቃላትን፣ የተለያዩ ሰላምታዎችን፣ አረፍተ ነገሮችን፣ ምንባቦችን አስተምራለሁ ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ። እዚህ ጋር ባለው ስልክ ቁጥር መደወል ትችላላችሁ ማለት ነው። በቴሌግራም፣ ኢሞ፣ ዋትሳፕ በምትፈልጉት ሰዓት ከፊደላት ጀምሮ አማርኛ፣ እንግሊዘኛ፣ አፋን ኦሮሞ የፈለጋችሁ ትምህርት መማር ትችላላችሁ ማለት ነው። ስለዚህ ከመጀመሪያው አንስታችሁ ለመማር ስልክ ቁጥር ተጠቀሙ። በዚህ ስልክ ቁጥር 251 9 18 32 00 42 በሚለው ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። እዚህ ጋር 251 9 18 32 00 42 በሚለው ቁጥር ደውሉ። ቪዲዮውን በደንብ አድርጌ አነብላችኋለሁ። እስከ መጨረሻው ድረስ አብራችሁ ተከታተሉ። እየደጋገማችሁ እኔ ጋር ሆናችሁ አንብቡ ማለት ነው። ስለዚህ ከመጀመሪያው ጀምሬ ፊደላቶቹን አንድ ባንድ እያነበብኩኝ ቃላቱን መሰረትላችኋለሁ ማለት ነው። 3 የተለያዩ ፊደላት በአንድ ላይ አድርገን የምንመሰርትበት ቃላት ማለት ነው። ባለ 3 ፊደላት ቃላት ምስረታ ማለት ነው። ከመጀመሪያው ስጀምር ሀብል ሀብል፣ ሁለት ሁለት፣ ሂሳብ ሂሳብ፣ ህልም ህልም፣ ሆቴል ሆቴል ብለን እንመሰርታለን ማለት ነው። ድጋሚ ስናየው ይሄንም ሀብል ሀብል፣ ሁለት ሁለት፣ ሂሳብ ሂሳብ፣ ህልም ህልም፣ ሆቴል ሆቴል። እዚህ ጋር 3 የተለያዩ ፊደላት አንድ ቃላት ሲመሰረቱ ማለት ነው። ሁሉም እዚህ ጋር ያነበብኳቸው ባለ 3 ፊደላት ቃላት ነው ማለት ነው። ሁለተኛ ጋር ስንመጣ ለውጥ ለውጥ፣ ሌሊት ሌሊት፣ ሌማት ሌማት፣ ልብስ ልብስ፣ ሎተሪ ሎተሪ ብለን እንመሰርታለን ማለት ነው። እንየው ይሄንም ለውጥ ለውጥ፣ ሌሊት ሌሊት፣ ሌማት ሌማት፣ ልብስ ልብስ፣ ሎተሪ ሎተሪ ብለን የለቤትን እንመሰርታለን ማለት ነው። ሌላም ባለ 3 ፊደላት በለ የሚጀምር ካለ እናንተ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንደዚህ ያለ ብላችሁ ትጽፉልኛላችሁ ማለት ነው። 3ኛ የመቤቶች ነው። መሬት መሬት፣ ሚዛን ሚዛን፣ ማንጎ ማንጎ፣ ሜትር ሜትር፣ ሞተር ሞተር ብለን እንመሰርታለን ማለት ነው። እዚህ ጋር መሬት መሬት፣ ሚዛን ሚዛን፣ ማንጎ ማንጎ፣ ሜትር ሜትር፣ ሞተር ሞተር ብለን እንመሰርታለን ማለት ነው። እዚህ ጋር የመቤትን ጨረስነን። ወደ 4ኛ ስንሄድ የረቤት ነው። ረጅም ረጅም፣ ረባሽ ረባሽ፣ ሪባን ሪባን፣ ርጥብ እርጥብ፣ ርግብ እርግብ ብለን እንመሰርታለን ማለት ነው። ረጅም ረጅም፣ ረባሽ ረባሽ፣ ሪባን ሪባን፣ ርጥብ እርጥብ፣ ርግብ እርግብ። እሺ ወደ መጨረሻው ስንሄድ የሰቤት ነው። ሰፈር ሰፈር፣ ሳሙና ሳሙና፣ ስልክ
ስልክ ስደት ስደት ሶስት ሶስት ብለን ባለ ሶስት ፊደላት የተወጣጣበት ቃላት ማለት ነው። እዚህ ጋር ሰፈር ሰፈር ሳሙና ሳሙና ስልክ ስልክ ስደት ስደት ሶስት ብለን እንመሰርታለን ማለት ነው። ለምሳሌ የሰ ቤት ሌላ ባለ ሶስት ከሆነ ስንዴ ብላችሁ መስረት ትችላላችሁ። ስንዴ ብላችሁ መስረት ትችላላችሁ። ሌሎችንም የምትፈልጉትን ነገር እንትን ማለት ትችላላችሁ። የመቤት ም በሚለው ምላስ ምስር እንደነዚህ አይነት ነገሮች የተለያዩ ከእነዚህ መካከል እያወጣጣችሁ ብቻ ሶስት ፊደል ሆኖ በአንድ ላይ ትርጉም ያለው ቃላት መመስረት ማለቱን በደንብ አድርጋችሁ ማየት ይጠበቅባችኋል። የመጨረሻ በፍጥነት ላንብብላችሁ። ሀብል ሁለት ሂሳብ ህልም ሆቴል ይሄ የመጀመሪያው ነው ማለት ነው። ይህ ቤት ሁለተኛ ለውጥ ሌሊት ሌማት ልብስ ሎተሪ ሶስተኛ መሬት ሚዛን ማንጎ ሜትር ሞተር አራት ረጅም ረባሽ ሪባን እርጥብ እርግብ የመጨረሻው ሰፈር ሳሙና ስልክ ስደት ሶስት ብለን እንመሰርታለን ማለት ነው። ስለዚህ በደንብ አድርጋችሁ እየደጋገማችሁ እዩት። እኔ ጨርሻለሁ። ለዛሬ ይበቃኛል ማለት ነው። ቻው መልካም ቀን መልካም ጊዜ